ሙሌ ሁለተኛ ባምነ ወይላትና አሁን የጋናቱን አንባዩ እንጂ እናንተ ጋር አላደረችም ቤት ማለት ነው። አረ ያንተ ጓደኞች ሁሉም ሾካኮች ናቸው። ኢየሱስ ትክክለኛ ጓደኞች ናቸው። ስልክ ባክሽን ማታ ትንሽ አስደበረኝና ማንሳት አስጣላኝ። ምን ማለት ነው? ለማታ እርድና ነው ደግሞ እንዴ የወንዶች ግን መጥፎ ናቸው። አንድ እንኳን የሚቆጣው ሰው የለም። የታደርክ ለምን አደርክ? በኢየሱስ ደወለች። ስለኛ ጓደኛ መሆንሽን አስመስክረሻል። ባክሽ ኮል ፕራንክ ይሰራልሽ። ውሸታም ጓደኛ ነሽ አንቺን ብሎ ጓደኛ ራስሽን ዩቲዩብ ላይ ታገኛለሽ። ዘጋችብኝ። እኔ ምር በጣም ይደነጋኩት እንዴ አማናታሽ ማሽልኝ እንጂ ነግርሻለሁ። ከዛ በኋላ አንቺ አምሻል እንዴ ምን ነው አው ሰላም እንዴት ናችሁ? ደኛ ቤተሰቦች ደህና ናችሁ ወይ? እኛ ደህና ነን አለን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ የመጣ ነው እንደማንኛውም ዩቲዩበር ኮል ፕራንክ ጓደኞቻችንን ልንሰራ ነው። የማን ጓደኛ ማንን ያስከብራል የሚለው ለማይ ነው። የማን ጓደኛ ታማኝ እንደሆነ ወይ ደግሞ በዚሁ ማይጠቅሙንን ጓደኞች ልንለይ ነው እና እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየታችሁን እንዳትረሱ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወደ ቪዲዮ እንሂድ። ስልክ እንደውል። ማን ይቅደም? ቅደም አንቺ ደውል። ማን ጋር ደውልሽ መጀመሪያ? ካላነሳ ስልክ ስራ ላይ እኮ ነው። ሄሎ ወይ ሙሌ እንዴት ነው? አለን። እኔ የምልህ አለን አለው። እኔ የምልህ ሚሊ እናንተ ጋር ነው እንዴ? ሚሊ እኮ ትላንትና ማታ እነሱ ጋር ነው ማድረው። ሙሌ ፈልጎኛል ብሎ ወጥቶ እስካሁን አልመጣም እና እናንተ ጋር ነው። አገናኘኝ እስቲ። እሺ አገናኘኝ። የት አለ? ወጣህ ነው? እሺ በቃ እሺ አገናኘኝ። እሺ ስትመለስ ሁለተኛ ባም ነው። ሁለተኛ ባም ነው። እንደምን ይደረገው በእውነት ሁለተኛ ባም ነው። አንተ ደንግጠህ እዛው። እሺ ቀጥታ ደግሞ እሺ ምንም ማሰብም አያስፈልግም። አንተ አሁን ነው የምሬን ቢሆንም አያስበላም። ሁለተኛ ባም ነው እንጂ አንበሳ ሁለተኛ ባም ነው። ሙሌን ቪዲዮ ስታይ ሁለተኛ ጀመራ ጓደኛ ራሱ ለይቻለሁ። አረ በስመ አብ ሁለቴ አላሰበም እኮ። እኛ ጋር ከዛ ደነገጠና ሰው አሁን ቢያዝ ትደውልለታለህ አንተ ወይስ? ሄሎ ሙሌ ወይ ሰላም ነው? ኧረ ይሰራል ክፍት ነው። ምን አለች? ከመተን ጋር ኧረ አይደለም፣ በእውነት ኧረ አይደለም። ማርዬ ምን ነው? አለን ደህና ነው። ምን ማመተን ወይኔ ነገር ያለው ብዬ እኮ ረስቼ ነው። ኧረ አይደለም ነገር ያለው። ምን አለች? ልክ ነው። እንደዛ በለልኝ እላለሁ ብዬ እኮ ደውላለሁ ብዬ ነው። እንደዛ ትልልኛለሁ ብዬ ደውላለሁ ብዬ እኮ ረስቼ ነው።
እመጣለሁ። የት ሆነ ስራው ነው? እና እናንተ ቤት ነኝ፣ እናንተ ጋር ነኝ። ሙሌ ሁለተኛ ባምነ እና አንተ ጋር ነኝ። እናንተ ቤት ነኝ ነው እዛ። ፍራንክ እየሰራንህ ነው ሙሌ። ሁለተኛ ባምነ ሁለተኛ የሚያምንህን ፈልግ እና በቃሽ። ለማንኛውም እናመሰግናለን። እነሱ ቤት ነን አሁን የደወልንለት ልጅ ጋር እነሱ ቤት ነን። ሌላ ሰው ጋር ደውል እንጂ እስከ እኔ ልደውል ደግሜ ብሩክ ቁጥር የለሽም? ወይኔ ሙሌ ባምነ አንተ ዛቻው ወደኝ እኮ አይ ዝም 00 በጣም ፈራለሁ ግን እና ሁለተኛው ጓደኛዬ ጋር የተደወለ ነው። አንዱ አስከብሮኛል። ስልክ አያነሳም። ይሄ አያነሳም። እስከዛ ሌላኛው ጋር እንደውል፣ ከዛ መልሰን ደግመን እንሞክራለን። ወይኔ ሙሌ ከውስጣል አይኖ ወይ ተሽ ሰላም ነው? እንደት ነህ? አለን። እኔ የምልህ ሚሊኮ ትላንትና ማታ የተሸኝ ሚስት አሞታል ብሎ እናንተ ጋር አድሮ እስካሁን ስልክ አያነሳልኝም ስደውልለት። የለም እንዳንተ ጋር ሄሎ አውቆ ሌላ ራስ መስሎ ሰካ። አሁን ይደውልልሃል። አንተ ሌላ ወሬማ አሬ አንተ ጓደኞች ሁሉም ሰው ጋር ናቸው። ኢየሱስ ትክክለኛ ጓደኞች ናቸው። እኔ ደግሞ የኔዎቹ አሳልፈው አይሰጡኝም ማለት ይችላል። አሬ በሱ አንተ ሌላ ወሬ ማውራት በሱ ወንዶች ግን መጥፎ ናቸው። አንቺ ሌላ ደግሞ እየሰማሁት እኮ ነው። ሄሎ እሱን ጆሮዬ ላይ ድርግም ማድረግ አሁን ይደውላል። ወይኔ ተሻለ ጉድ ነው። እኔ ልደውለው አንቺ ጋር ነው ብሩክ ጋር መልስ አንዴ ደውል። አንዴ ሞክርና ከዛ በቃ አንተ ትደውላለህ። እኔ ግን እሱን ማውራት በጣም ፈራለሁ። እራሱ ግን ችግር የለም። በጣም ነው ያፈርኩት። ሄሎ ሄሎ፣ ሰላም ነው ብሩክ? አወቀኝ። ምጥን ነኝ አወቀኝ። የሚሊ ጓደኛ ሚሊ አንተ ጋር ነው እንዴ? ትላንትና እኮ ብሩክን አሞታል ብሎኝ ሄዶ እስካሁን ስልክ አያነሳልኝም። እሺ እሺ ክላስ ያለው ሁለቴ ዝናስጨንቀውን ይደውለው አልተሳካም። በቃ አሁን ደውል አንተ ተሻለ። አንተ ግን ደግሞ አይደውልም ደግሞ እሱ ጋር ደግሜ ልደውል እንዴ? ተሻለ
ደወል እኮ መጀመሪያ ምን እንደሚል ሰማና ከዛ ነገር ላውዳ እኮ ሄሎ ወይ ተሽ ወይ ማታ እኮ እዛ እናትሽ ጋር ነው የማድረው ብዬሽ ነገር ያ ነበር ነገር አለው ብዬሽ ረሳሁኝ። በቃ እዛ ከኔ ጋር ያደረው በላ ችግር የለውም። አይ ችግር የለውም። ታሽ ተሻለ። አይ ጓደኝነትን ብቻ አንተ አሳይታለህ። አንተ ትክክለኛ ጓደኛ ነህ። አንተ ጓደኝነትን አሳይታለህ። እንፈትነ ነበር ሁለተኛ ባምን ኮል ፍራንክ የሰራነው ነው። ጓደኝነትን አሳይታለህ። አንበሳ ነህ። ሁለተኛ ባምን እኔ በቃ ዋናው አሳልፈህ እኔን አሳልፈህ አለመስጠት ነው ዋናው። ጎበዝ በቃ ኖርማል ነው። ድምፅህን በቃ ዩቲዩብ ላይ ታገኘዋለህ። ደውላለህ ነው ማለት የተረገም እንደዛ ልበላት ይል ደግሞ ደውሎ አውቋል። ዘማምናት ምንም ሳልላት ጆሮ ላይ ዘጋ። ሁለተኛ ባምናቸው ሄሎ ወይ ቡራ ወይ አይሰማም። ሄሎ ወይ ምንድነው? ማታ ምን አለች? ወይ እሺ ምን አልክ? ምን አለች እኮ ማታ እዛ እሱ ጋር ነው ማድረው ብዬ ቤት አላደርኩም ነበር። ብሩክ አሞት እሱ ጋር ያደርኩት ምናምን ብያት ነበር እና እናገራለሁ። የቅድም እኮ ረስቼ እኮ ነው። ምን አልከኝ? እንደዛ ከሆነ ኖርማል ነው። በቃ ሲወጣ ከክላስ ሲወጣ ደውልላታለሁ። በቃ እሺ እንደዛ ባለ ችግር የለም። እንደዛ ባለ ችግር የለውም። አንድ እንኳን የሚቆጣው ሰው የለም። የታደርክ ለምን አደርክ? በኢየሱስ ስም እንደዛ ከሆነ በቃ ከክላስ ወጣ እነግራታለሁ። እንዲህ ነው ጓደኛ የሚለው። የኔ ላውዳ ያስገረው አንቺ ልጅ እሺ አሁን እንግዲህ ለኔ ጓደኞች ልንደውል ነው። ምን እንደሚሉ እስቲ አብረን እንሰማለን። የሱ ሙሉ አጭበርባሪ ናቸው። የኔዎቹ እናያለን። ምን ለማጋ ነው እንደው ሰላም ጋር ምን ለባላሽ ምን ለባላ እኔ ያልኩትን ነው። ምንድን ነው ያልሻቸው? ምን ለባላ ዛቺና እንደለችው ማታ እሷ ጋር የታመሳለ እነሱ ጋርና እነሱ ጋር ነው ማድረው ብላኝ ነበረ። ከማታ ጀምሮ ስልክ አልደወለችልኝም። ስደውልም አታነሳም እና አብራሽ ናት ከሆነች አገናኝ ሄሎ ሰላም ነው? ሄሎ ሰላም ነው ወይ? ሚሊዮን ነኝ። እንዴት ነሽ? መተና አገናኝ እስቲ አንዴ። አይ ማታ ሰው እነሱ እናንተ ጋር ሰው ታሟል ብላ እነሱ ጋር ያደርኩት ብላኝ ነበር። የምሬ ነው። ምን ማለት ነው? እነሱ ጋር ያደርኩት ብላኝ ነበር። ስልክ አታነሳም ስደውልላት። የምሬን እኮ ነው በእውነት
ቀኑን ሙሉ አላገኘሃትም እንዴ? አላገኘኋትም። ዛሬ ቪዲዮን ሰራለን ተባብለን ስደውላ ስልክ አታነሳም። አታነሳም ስደውል። እሺ ወደ ቤት ስገባ ላገናኝህ ልደውል? አንቺ ጋር ያለችም አገናኝ እንጂ እኔ ሰርቼ ነው ቤት ነበረች ግን እናንተ ጋር አላደረችም ቤት ማለት ነው? አድራለች። ምን አድራለች? እሺ አገናኝ ስትገባ አገናኝ። ዋሽታልኛለች እሷማ አድራለች አዛለች ነው ከሰላላወሩን እንጂ ዋሽታለች። አንተ በትክክል አላወራህማ እንጂ ዋሽታለች። አንተ አሁን ቀጣይ ግን አስተካክል። ለምን ትንተባተባለህ? እሺ ተንተባተባለሁ። ቀድሜ እኮ እሱን አገናኝ ማለት ነው። እሱ ትልቁ ችግርህ እናንተ ጋር ያደረች ወይ እኮ አድራለች ከብም አላደረችም ብላ አድራለች። ደወለች። ሄሎ አንተ ሄሎ ዋዬ የት ነሽ? እኔ ቤት ነኝ። ለምን እኛ ቤት ነው። ሚሊ ደውላ ነበር ስልክ ለማታነሽ ታዲያ? ስልክ እባክሽን ማታ ትንሽ አስደበረኝና ማንሳት አስጣላኝ። ምን ማለት ነው? የመቼ እርድና ነው ደግሞ? እንዴ የመቼ እርድና ስትይ ታዲያ ቤት አይደል እንዳይደርሱ ከሰላም ጋር አደረስኝ ምን አመጣው? ማታ እኮ እንደውም አንቺ ቆመሽ ስልክ ምናምን ብዬ አልገባሁም ነበር። ከዛ በቃ ሰላም ጋር ነው ማድረው ምናምን አልኩት ላለማውራት ብዬ። ለማንኛውም ትክክለኛ ጓደኛ መሆንሽን አስመስክረሻል። እባክሽ ኮል ፕራንክ ይሰራልሽ። ውሸታም ጓደኛ ነሽ አንቺን ብሎ ጓደኛ ራስሽን ዩቲዩብ ላይ ታገኛለሽ። ለምን አንቺ ተዋሽልኛል። ዘጋችብኝ። የመቼ እርድና ነው ደግሞ? አይ እስቲ እኔም አንድ ተሳክቶልኛል። የኔዋም አንድ ውሸታም ነው። የሴቶች አይበስም እንዴ? ውሸት ደውል። ሚጣ ጋር እንደውል አሁን ወይስ ቤቲ ጋር እንደውል? ቤቲ ጋር አይደለም። ቤቲ ጋር እንደውል። አይ ጓደኝነት ምትላት ማታና ተሻለሽ ሄሎ ቤቲ ሰላም ነው? ተሻለሽ? እንዴት ነሽ? መተን እኮ ቤት እና ቤቲ ጋር ነው ቤቲና አሟት እኮ እና ቤቲ ጋር ያደርኩት ብላኝ ነው። ቤቲና አሟት እና ቤቲ ጋር ያደርኩት ብላኝ ነው። ሄሎ ስልክ ስደውል ደግሞ አታነሳም። አብራሽ ከሆነች አገናኝ እስቲ። አይ አሁን የለችም። አሁን የለችም? የት ሄዳ ነው? እሺ አታገናኝ ማለት ስልክ ስደውል እኔን አታነሳም። ሚሊ የምሬን ነው? አሃ የምሬ ነው። ለምን ቀለዳል? የለችም እንዴ እናንተ ጋር? የለችም እንዴ እናንተ ጋር? አላደረችም እንዴ? ማደር እንኳን አድራለች። አሁን ግን የለችም። እሺ አገናኝኛ ቤት አገናኝና ስደውል እኮ አታነሳም እኔን ስልክ። ለዛ ነው አሁን የለችም። ቤት ሄዳለች። በቃ እሺ እኮ ልደውልላት ቤት ሊያት እስቲ ከመጣች ማደር እንኳን አድራለች። የዚህ ደግሞ የፋራ መልስ ይምራችሁ ነው የሚል። አንቺ ግን ሰው ይዋሻል ማለት ነው። ሰው ይዋሻል እኮ ሁሉም ሰው ውሸታም። ከዚህ በኋላ ማንንም መተማመን የለብንም። ይህ ጓደኛ እንደዚህ እኮ ነው። ግን ታውቂያለሽ የምር ደውላለች። ሄሎ ወይ እንዴት ነው አለሽ?
እኔ ሜሮን ጋር ነኝ። ሚሪ ደውሎልኝ ነበር። ምን አለሽ? አይ አንቺ ጋር ያደረሰው እና ምን አልሽው? ምን አልሽውና? አዎ ጎበዝ እንደዛ ብየው ነው። አይ ምንም ትንሽ አስደብሮኝ እንደዛ አልኩት። አይደለም ኮል ፕራንክ ያረግንሽ ነው በቃ። አንቺም ብሎ ጓደኛ ቤቲ አንቺም ብሎ ጓደኛ አንቺ ውሸታም። ለማንኛውም አረጋግጠሻል ጓደኝነትሽ? እኔ ምር በጣም ይደነጋኩት እንዴ። አይ ዋሽተሽልኛል። እስቲ ጓደኞቻችን ይዋሻሉ አይዋሹም ብለን ቪዲዮ እየሰራን ነው ዩቲዩብ ላይ እንገናኝ። እሺም ቻውን ሳልል ዘጋውባት። በቃ ሚጣጋ ውሸታሞች ናቸው እንጂ ጓደኞች ይብቃ አይደል? በቃ ቪዲዮም ረዘመ። አንዴ ግን ሚጣጋ እንደውል ይከፋታል። ቪዲዮ ወስታ ታነሳች ደውላ። እስቲ ይሄ መጨረሻ ነው። ጉድ እያየን ነው ዛሬ። እንዳትንተባተብ እንጂ ሰው አንተ ምትለው ማታ እኮ ሚጣና ሞታል ብላ እንደገና ተንከስት አፋሽ ቆንጭ ግን ሄሎ ሚጣ ሰላም ነው? አለን እኔ የምልሽ ምጥነ ማታ እኮ ሚጣና ሞታል ብላ እዛ እነሱ ጋር ያደርኩት ብላኝ ነበር። እስኪ ካለች አገናኝ። ማለት ቀልድ አላደረችም እንዴ? አይ ማታ ሚጣና ሞተ እዛ እነሱ ጋር ያደርኩት ብላኝ ነበር። እሺ ደውል። አልተገናኘንም። መልሳ እንዴ ልደውል አሁን ስልኳን ቀልድ የምን ቀልድ? እንደዚህ ቁም ነገር የሌለ ሰዎች ነን እንደኛ። ቀልድ ነው ሲሪየስ ሆና ቀልድ ነው። አይ ደወለች። የፈጠነ ነው የሚደውሉት። አይ ነው አንቺ ቤት ሆኜ ምን ነው? ምን አለሽ? ኧረ ቀልጂ እና ምን አልሽ አንቺ? መልስ ደውይላትና አሁን የጋናት ምናምን ባይሆን እንጂ እና ምን አታውሽም? ዋሽልኝ እንጂ እነግርሻለሁ ከዛ በኋላ። አንቺ አምሻል እንዴ? ምን ነው? አንቺ ከኔኮ ለቪዲዮ የምትነግሪኝ ምንም ነገር? አዎ እኮ ግን በቃ ምንም ይገባኝ አይደለም። ዋሽልኝና እኔ መልሼ እነግርሻለሁ። እና ልታስበይኝ ነው? ምን አገባኝ? ኮል ፍራንክ ያረግልሽ ነው። ትክክለኛ ጓደኛ ነሽ አንቺ። ትክክለኛ ጓደኛ ያው ሚላ አንቺን ብቻ ነው ያደነቀሽ። ከሷ ጓደኞች የምር አንቺ ብቻ ነሽ እሷ ትክክለኛ ጓደኛ በእውነት። እናመሰግናለን። ቻው። በስንት ትግል አንድ ትክክለኛ ጓደኛ እኔ አንድም ቢሆን ተገኝቶልኛል። አሪፍ ጓደኛ እድልሽ አሪፍ ነው። ከዚህ በኋላ እሷ ጋር ነሽ ካለልሽ መቀር አላምን እሷ ጋር ቆንጆ ግን ታመናለሁ። እንደወደዱት ቪዲዮውን ተስፋ እናደርጋለን። ከወደዳችሁት በድጋሚ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። እንወዳችኋለን። ባይ